ቅዱስ ቶማስ ሐዋርያ። ቶማስ ማለት ፀሐይ ማለት ነው። ከመጠራቱ በፊት ስሙ ዲዲሞስ ነበር። ትርጉሙም ጨለማ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመረጣቸው 12 ሐዋርያት መካከል አንዱ ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 3፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 24፣ የሐዋርያት ሥራ ምዕራፍ 1 ቁጥር 3። መንፈሳዊ ዕድገት። ቅዱስ ቶማስ ሲጠራ ከሰዱቃውያን ወገን ስለነበር በትንሣኤ ሙታን ወይንም በሙታን መነሳት የማያምኑት ሰዱቃውያን የወሰደውን ትምህርት ይዞ ጌታችን ከሙታን በተነሳ ጊዜ እጆቹን ካልዳሰስኩ በጠሩ የተወጋ ጎኑን አይቶ ዳሶ ካረጋገጠ በኋላ ያመነ ደቀ መዝሙር ነው። በሰዱቃውያን ትምህርት ሰው ከሞተ ሊነሳ አይችልም ብለው ያምናሉና። በኋላም ቅዱስ ቶማስ የእመቤታችን ዕርገት ቀድሞ ያየ ሐዋርያ ነው። አገልግሎት። ለደቀ መዛሙርቱ በ50ኛው ቀን መንፈስ ቅዱስ ከወረደላቸው በኋላ ያገለግሉት ዘንድ ዓለማቱን በሀገረ ስብከት ከፋፈሉ። የሐዋርያው ቶማስ ሀገረ ስብከት ህንደኬ ነው። ወንጌል ለመስበክ ምክንያት ይሆነኛል ብሎ በመስፍኑ ሉኪዮስ ቤት በ30 ብር ተቀጥሮ መስራት ጀመረ። ሕንፃ ማነጽ፣ ሐውልት መቅረጽ እችላለሁ አለ። በዚህም መስፍኑ ቤተ መንግሥቱን ያንጽለት ዘንድ ለቶማስ ብዙ ገንዘብ ቢሰጠው መጸወተው። ሉኪዮስም ከሄደበት ሲመለስ ይታነጻል የተባለው ሕንፃ የለም። ሕንፃውስ ቢለው ድሆቹን አሳየው። በሀብት ንብረት በሰማይ መንግሥት ተሠራልህ ሲለው ነው። መስፍኑም ተቆጣ። ይህ ክፉ ባሪያ ተጫወተብኝ ብሎ እጅ እግሩን አስሮ ቆዳውን አስገፍፎ ስልቻ ሰርቶ በአሸዋ ሞልቶ አሸክሞ ሲያዞረው የሉኪያስ ሚስት አዘነችለት። በቃሉ ትምህርት ከልጆቿ ጋር አምና ነበርና በድንጋጤ ወድቃ ሞተች። በአንተ ምክንያት ሞተች። ስለዚህም ዳግመኛ ሚስቴ ትነሳና በአንተ ልመን፣ የቃልህን ትምህርት ልቀበል አለው። ጌታ ቁስሉን አቀዝቅዞለት ሕማሙን አስችሎት እርሷ ካለችበት ሄዶ በስልቻው ቢያስነካው ተነሳች። በዚህም የእጁን ተአምራት የቃሉን ትምህርት ሰምቶ ሉኪዮስ አመነ፣ ተጠመቀ። ሰማዕትነት። ዕብራውያን 11 ቁጥር 36። ከዚህም በኋላ ስልቻውን ተሸክሞ ከቦታ ቦታ እየተዘዋወረ ድውያንን እየፈወሰ አሕዛብን እያስተማረ እያጠመቀ ቀንጦፊያ ደረሰ። ቀንጦፊያም 7 ልጆች የሞተበትን ሽማግሌ አዝሎ አገኘው። ልጆቹንም ከሞት አስነሳለት። የእጁን ታምራት የቃሉን ትምህርት እየሰሙ ብዙዎች በወንጌል አመኑ። ከልጅ እስከ አዋቂ፣ ከባሪያ እስከ ገዢ፣ ከሕዝብ እስከ ንጉሥ ድረስ። በዚህም ካህነተ ጣዖት ቅንዓት አደረባቸው። ስለዚህም ከንጉሥ ከመኳንንት አጣልተው በሰይፍ አስመተሩት።